እንደ ነብዩ መመገብ ይፈልጋሉ? እንግዲያውስ ኑ 3 ጣፋጭና ጤናማ የሆኑ የሱና ምግቦችን እንንገራችሁ። አንደኛ ቴምር። ቴምር ነብዩ መሐመድ ሰለላሁ ዐለይሂ ወሰለም በጣፋጭነቱና ለጤና ጥቅሙ ይወዱታል። ቴምር በፋይበር ቫይታሚኖችና ማዕድናት የበለጸገ ምግብ ነው። ሁለተኛ የወይራ ዘይት። ነብዩ ሰለላሁ ዐለይሂ ወሰለም የወይራ ዘይትን ለምግብ ማብሰያነትም ሆነ ለቆዳ እንክብካቤ ይጠቀሙት ነበር። ወይራ ዘይት ለልብና ለቆዳ በሚጠቅሙ ጤናማ ቅባቶች የተሞላ ነው። ሶስተኛ ማር። ማርን ነብዩ አዘውትረው ይጠቀሙት ነበር። ለብዙ ህመሞችም መድኃኒት ነው ብለው መክረዋል። ማር ተፈጥሯዊ ጸረ ባክቴሪያ ባህሪያት ስላለው እጅግ ተወዳጅ እንዲሆን አድርጎታል። ገብስ። ገብስ ነብዩ ሰለላሁ ዐለይሂ ወሰለም አዘውትረው የሚመገቡት ሌላኛው የሱና ምግብ ነው። ገብስ በፋይበር የተሞላና ለምግብ መፈጨት ተመራጭ ነው። ስለዚህ ቴምር፣ የወይራ ዘይት፣ ማርና ገብስ እነዚህ የሱና ምግቦች ጣፋጭ ብቻ ሳይሆኑ በርካታ የጤና ጥቅሞችም ጭምር የያዙ ናቸው። እርሶስ የትኛውን የሱና ምግብ አብልጠው ይወዳሉ? እስኪ መልሳችሁን በኮሜንት አሳውቁ።